አርሰናል የሪያል ማድሪዱን ሱፐርስታር ቪኒሺየስ ጁኒየርን ለማስፈረም ያላቸው ተስፋ እየጨመረ መጥቷል። እንዲሁም በዚህ ሳምንት መጨረሻ ላይ ወሳኝ ስብሰባ ተቀጥሯል። እንደ ኤስፒኤን ዘገባ ከሆነ ሪያል ማድሪድ እና ቪኒሺየስ ጁኒየር ወኪሎቻቸው በብራዚላዊ የኮንትራት ማደስ ዙሪያ በነገው ዕለት ይወያያሉ። ቪኒሺየስ ጁኒየር በውድድር ዘመኑ ወደ 30 ሚሊዮን ዩሮ የሚጠጋ ደሞዝ ማግኘት መቀጠል ቢፈልግም ሎስ ብላንካዎቹ የቀረበውን የ22 ሚሊዮን ዩሮ ዓመታዊ ጥያቄ የመጨመር እቅድ ስለሌላቸው ባቀረቡት የመጨረሻ ጥያቄ ላይ ጸንተው እንደሚቆዩ ታውቋል። በዚህም ምክንያት ዘገባው አክሎ እንደገለጸው ይህ ሁኔታ አርሰናሎች የ26 ዓመቱን ተጫዋች ለማስፈረም ያላቸውን እምነት እንዲጨምሩ ያደረገ ሲሆን የዝውውር ዋጋውም ወደ 150 ሚሊዮን ዩሮ ወይንም ወደ 128 ሚሊዮን ፓውንድ አካባቢ ይሆናል ተብሎ ይጠበቃል። በዚህም ምክንያት ዘገባው አክሎ እንደገለጸው ይህ ሁኔታ አርሰናሎች የ26 ዓመቱን ተጫዋች ለማስፈረም ያላቸውን እምነት እንዲጨምር እያደረገ ሲሆን የዝውውር ዋጋውም ወደ 150 ሚሊዮን ዩሮ ወይንም 128 ሚሊዮን ፓውንድ አካባቢ ይሆናል ተብሎ ይጠበቃል።